ዛሬ ኢትዮጵያ ውስጥ በጣም በርካታ የታጠቀ ኃይል አለ። በየቦታው ሲፈነዳን ነው ያለን። ምንድነው እሱ? ቆሞ ብሎ ማሰብ ምንድነው ችግሩ? እኔ ጋር ነው ችግሩ? እነሱ ጋር ነው ችግሩ? ይሄ ማየት ተገቢ ነው የሚሆነው። መንግስታችን እኔ ምክር የሚቀበል አይመስለኝም። እንደምናየው በግለሰብ ሆይታ ነው። እኔ በሚኒስተር ማዕረግ ደረጃ ያሉ ሰዎች ሁሉ ፌስቡክ ላይ እንደኛ ተራ ሰዎች እየወጡ የሚጽፏቸው ነገሮች ህዝብን ለህዝብ እኮ የሚያቃቅሩ እኮ ናቸው። የመንግስትን አቅጣጫ እኮ ዳይቨርት የሚያደርጉ ናቸው። እንደ በሚኒስትር ደረጃ ያሉ ሰዎች እኮ የሚጽፏቸውን ነገሮች መጠንቀቅ አለባቸው። ሶሻል ሚዲያውን እንደ ማንኛውም እንደኛ አይነቱ ተራ ሰው መጠቀም የለባቸውም። እኛ ልንጠቀም እንችላለን፣ ያለንበት ኦርዲናሪ የሆነ ቦታ እንትን ይለናል። እነሱ ግን ትልቅ የአገር ኢሜጅ የሚገነባበት ቦታ ያሉ ናቸው። ትልልቅ ኃላፊነት አለባቸው። ከነሱ አንደበት የወጣው ነገር የመንግስት አቋም ነው ብለን ነው እኛ የምናምነው። እኔ በዚህ እንዲህ ነው የማምነው። በጣም በርካታ ሚኒስትሮች ካላቸውም ኃላፊነት ደረጃ የሚጽፏቸው ነገሮች በማህበራዊ ድረገጽ ላይ ስናይ በቃ የመንግስት አቋም ነው ብለን ነው የምናስበውና መንግስት የሚያስበውን ነገር ነው እነሱ የሚነግሩ። ምክንያቱም የመንግስት አካል ናቸው፣ የሚኒስትሮች ምክር ቤት አባል ናቸው። ስለዚህ በዚህ አይነት መልኩ አይደለም አገርን ወደ ጥፋት የሚከት ነገር ነውና መንግስት ግብዓት መቀበል አለበት። ሁልጊዜም ውዳሴ ብቻ አይደለም። ውዳሴ ጥሩ አይደለም። ውዳሴ ባፍጢም ይደፋል። ውዳሴን ብቻ መንግስት የሚጠብቅ ከሆነ በጣም ነው የሚጎዳው። ከውዳሴው ይልቅ ድክመቱን፣ ህጸጹን፣ ችግሩን፣ ጉብጠቱን የሚያሳዩትን አካላት በደንብ ማቅረብ አለበት። እሱ ነው የሚሻለን እኮ።